ይህን ሰው እያስታወሳችሁት በተለይ የአርሰናልን ጉዳዮች በዩቲዩብ የምትከታተሉ ሰዎች በደንብ ታውቁታላችሁ ብዬ አስባለሁ። ምን ያህል ውፍረት እንደቀነሰ ተመልከቱ። ይሄ ሰው እንግዲህ ስሙ የአርሰናል ፋን ቲቪ ሆስት ሮቢ ላይል ይባላል። ከውፍረቱ መቀነሱ ተሰምቷል። የኦክስፎርድ ናቹራል ምርት በኢንስታግራም ገጻቸው ላይ ውፍረትን ለመቀነስ ኔቸር ኦዜምፒክ የተባለ ኬሚካላዊ ውህዳቸው ለጤናማ የልብ ምት እንቅስቃሴ ከዛ ባለፈ ባክቴሪያን ለመግደልና እንዲሁ እብጠትን ለመቀነስ ከዛም ባለፈ በደም ውስጥ ላለ ስኳር መጠን ምጣኔ እንደሚጠቅም ጭምር ሲያስተዋውቅ ነበር። ገና 52 ዓመቱ ነው። በተደጋጋሚ ከጨዋታ በፊትና ከጨዋታ በኋላ ኤምሬትስ አካባቢ እየተገኘ የተለያዩ የአርሰናል ደጋፊዎችን ሀሳብ ይሰበስባል። ስለ ጨዋታው ስለተመለከቱት ጨዋታ ማለት ነው። በዛም ነው የሚታወቀው። በዩቲዩብ ላይ ከ1.7 ሚሊዮን በላይ ሰብስክራይበሮች ያሉትን ቻናል እሱ ነው የሚያስተዋውቀው ይባላል። ብዙ ተከታዮች ያሉት ነው። ታዲያ አሁን ድራማዊ በሆነ ክስተት ውፍረቱ እንደቀነሰም ጭምር ነው እየተዘገበ የሚገኘው። በተለይ ይሄ መረጃ ዘሰን ነው ዛሬ ይዞት የወጣው እና ይሄ ሰው እንግዲህ በዚህም አንድ የውፍረቱ ማሳያ መቀነሻ ተደርጎ የታሰበው የለበሳቸው ልብሶች ናቸው። ተመልከቷቸው የለበሳቸው ልብሶች። ለምሳሌ ሱሪው ምን ያህል እንደሰፋው ወደ 7 ኢንች ያህል ቀንሻለሁ ሲል ነው እንግዲህ እሱም በማህበራዊ ሚዲያው ላይ ያጋራው። ለዚህም ማሳያው ቴሪ ሄንሪ በትክክለኛ ግጥሚያ ወቅት ለብሶት የነበረ አንድ ማሊያ ነበረ። ታዲያ ይሄ ማሊያ ምን ይደረጋል? ሱፍ ጀርባ ላይ ከውስጥ በኩል ይሰፋል ማለት ነው። ምናልባት ዘሰን ላይ ብትሄዱ ምስሉን ታገኙታላችሁ። እና እሱ ሱፍ ከዚህ በፊት ገዝቶት ይለብሰው ነበር እና ወፍራም ነበር። በተለይ 2023 ላይ ነበረ ተሰፍቷል የሚባለው እሱን ሱፍ ያሰፋው፣ ግን በጣም ሰፍቶት ነበረ። ነገር ግን ደግሞ አሁን ላይ ሰውነቱ መቀነሱን ተከትሎ እጅግ በጣም ሰፍቶታል። በፊት ይጠባው ነበር፣ በጣም ወፍራም ነበርና አሁን ላይ ጠቦታል። ከወገቡም ቢሆን 7 ኢንች ያህል እንደቀነሰም ጭምር ነው የተናገረው። ታዲያ ይሄንን መረጃ ሲያጋራ ወደ 14000 ላይክ ያለው ፖስትም እንግዲህ አግኝቷል ማለት ነው። ወይም ፖስቱ ወደ 14000 ላይኮችን አግኝቷል። በሱ የተዝበጠበጠ ውፍረት እንበለው፣ በሱ ውፍረት ብዙዎች ደስተኛ አልነበሩም ማለት ነው። አሁን ግን በርታ ጎበዝ እያሉ እያበረታቱት ይገኛሉ። ላይልን በርካቶች እያደነቁት ሲገኙ፣ አንዳንዶቹ ደግሞ ማቆም እንደሌለበትና መቀጠል እንዳለበትም ጭምር ነው እያበረታቱት የሚገኙት። ግን ከሁሉም አስተያየቶች ደግሞ አንዱ ፈገግ ያሰኘ ሆኗል። ምንድነው የሚለው? ለሮቡ ጨዋታ ፔዥን ስንገጥም በ9 ቁጥር ቦታ ልትገባልን ትችል ይሆን ሲል እንግዲህ ኮሜንት ሴክሽን ላይ አስቀምጦለታል ማለት ነው። ይሄም ፈገግታን ያጫረ ሆኗል። ይሄ እንግዲህ ከ1.7 ሚሊዮን በላይ የዩቲዩብ ሰብስክራይበሮችን ያፈራ ዩቲዩበር አሁን ላይ ውፍረቱ በዚህ መልኩ ቀንሷል። ለማንኛውም በ9 ቁጥር ቦታ ላይ ሮብ ማን ይጫወት? እሱ ይጫወት? ሚካኤል ሜሪኖ? ትሮሳርድ? የእናንተ ምርጫ ማን ይመስላል? ለማንኛውም እንግዲህ ሀሳባችሁን ማስፈር ትችላላችሁ። በዚህ ሰው ዙሪያ የምታውቁት ነገር ካለ ለማንኛውም ፎሎ ማድረግ ቤተሰብ ነው። መልካም ጊዜ ይመቻችሁ። ሼር፣ ላይክ፣ ኮፒ ሊንክ እንዳይረሳ። ይመቻችሁ።